50 ሴንት ናችሁ እናንተ እነ ሉዳክሩዝ እነ ስኖፕ ዶግ ናችሁ ኒኪ ሚናጅ ናችሁ ቢዮንሲ ናችሁ የግል አውሮፕላን ስገዙ ነው እንደዛ ማድረግ የምትችሉት ያውም አቪዬሽኑ የበረራ ፍቃድ ከሰጣችሁ ማንም ሰው እኮ የግል ጀት ስላለው እኮ የትም ሀገር ተነስቶ እኮ ሄድም የሚፈቀድበት የማይፈቀድበት እኮ አለ ይወል ፎሎወር እንኳን ላንተ ለጀዋር አልጠቀመም እንኳን አንተ ቲክታክ ላይ ፎሎወር ያለ በአካል ነፍሱን ሰጥለታለሁ የሚል ስንት ተከታይ ያለው ጀዋር ነው ገብቶ የተረሳው እስቲ መጥቶ ሲያስፈቱና ያለን በሐላል ቁጭ ብሎ ባጃጅ ውስጥ የተሳፈረ ይመስል ጭጋግ ነው መብረር አይችልም እየተባለ 5 ሰዓት ሄሊኮፕተር ግዛ ጀት ግዛና እስኪ ለሊት 9 ሰዓት ካልሄድኩ በል ችልም ያየር ሁኔታው ተገምግሞልህ ቀጠናው ሰላማዊ ነው ተብሎ የምታርፍበት ቦታ አጀስት ተደርጎ እኮ ዝም ብሎ 2 ሚሊዮን ፓንትና ላት መቀመጫችሁንና ጦታችሁን ስለዘፈዘፋችሁ መንግስትን ገልብጣችሁ የምትል መስዋዕቱ ነው። እኔ ለማንም ላስቀብጥ አይደለም ከፉርጎ የወጣ መስመር የሳተ ትውልድ እየተፈጠረ ስለሆነ ነው። መብረር አይችልም ከተባለ መብረር አይችልም ነው። በሳንቲም የገዛው ራይድ ሹፌር ወይ ባጃጅ አይደለም መንደር ውስጥ ግባልኝ አትግባልኝ የምትለው አንተ ኢትዮጵያን እንዴት ብታስቧት ነው አንተ ለአንተ የተራ ጊፍተር በላይቭ ላይ ኪድናፕ ምናምን ትላለህ? ሀገራችሁን እንዴት ነው ያሰባችኋት ግን? ኢትዮጵያ የምትባል ሀገር እንዴት ነው ያሰብካት አንተ ቦርኮ? ያንተ ጊፍተር ሊያድን ነው መጥቶ እዚህ? ወይኔ 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 እኮ ታውቃለህ አይደለ? አገርን ከመክዳት አይተናነስም። አገር አንድ አለኝ የምትለው ትልቋን ንብረት እኮ ነው። ለዚያም ቪዲዮ አይደለም የለቀቀው ላይቭ ነው የለቀቀው። ኤዲት እንኳን መደረግ የማይችል የሚቀረጽና የማይቀረጽ እንኳን ለየተማ ታቅ ጅልጥ ግድንግድ ፋራ ኤርፖርቱን ደህንነቶቹን ካፒቴኖቹን እያንዳንዱ ለዚያም ያልተፈጠረ ነገር እያወራ I don't know where they taking me be voice guys ያልክ እያቀበጣጠርክ ያልተፈጠረውን ስም በማጥፋት ብቻ ገና አይለቀም ኤርፖርቱ ስም በማጥፋት ያልተፈጠረውን በማውራት ለደህንነቶች ባለመታዘዝ የማይቀረጽ ነገር በመቅረጽ በብዙ ነገር ቆንጆ አድርጎ ያስገቡልሃል። እንግዲህ ከትምህርት ቤት ካልተማርክ ገብተህ ከእስር ቤት ቆንጆ አድርጎ ሲቆነጥጡ ከእስር ቤት ተምረህ ትወጣለህ። ካልበረረ ተብሎ ቁም ነገር ተደርጎ ነው እንዴ? አፍንጫና ምላስ ላይ ሎቲ ስለተደረገ 3 ሚሊዮን ህዝብ የደነዘዘ ቁጭ ብሎ ላይ ስለተከታተለ ያንደ ግሩፕ ተደርጎ የሆነ እንደ ጅምላ መሳሪያ መጠቀማችሁ ነው። ከውቀታችሁ በላይ ነው ለካ አይፎን ያዛችሁት። ድጋሚ ትምህርት ተመዝግበ ከአንድ ክፍል ገብተህ ትማራታለህ። አንደንቆሮ ኢትዮጵያ እንዴት ነው ያሰባችሁት እናንተ? ያንተ 1 ሚሊዮን ምናምን ተከታይ ስላለህ ራስን እንዴት ነው ያሰብከው አንተ? ይሄ ነው እንግዲህ ትልቁ ችግር ከውቀት በፊት እውቅና ሲቀድም። ሰው ይወደኛል አንደበተ ርቱዕ ነው ተብሎ ነገርን ትውልድ ለማጥፊያና ለማክሸፊያ መጠቀም የለብንም። ተቋም እንደ ተቋም መጠየቅ መተቸት አለበት። ከተቻለ በውስጥ ቢሮ ድረስ በመሄድ ካለዛ ደግሞ እንደዚህ ተደርጃለሁ ብሎ መንግስት ነገሩን ትኩረት ሰጥቶ እንዲከታተለው ማድረግ ይቻላል። በኤርፖርት ላይ የሚደርሰው እንደዚህ አይነት ስም ማጠልሸት አስተማሪያዊ ነገር ካልተደረገ በእያንዳንዱ ነገር ሁሉም ነገር በልክና በአግባብ መሆን አለበት።